በዚህ ደረጃ እሷ እኔ ከዛ ለምን ታይ ብዬ እሷን ወዲያውኑ እኔ የመለስኩት ለእሷ አይደለም የመለስኩት አለችኝ። እሷ ላይ እጄ እንዴት እንደጮኩባት ጋይስ፣ እንዴት እንደጮኩባት እግዚአብሔር ምስክሬ ማለት ነው። እናቴ ትሙት አንቺ እኔ እኮ ቤታ እኮ እናቴና አባቴ ድረስ እኮ ያውቋታል እኮ። ሼም እኮ ነው፣ በጣም ሼም ማለት ነው። እግዚአብሔር ምስክሬ ታውቃለች እኮ ከማንም በላይ እንዴ እቤት ውስጥ ያለውን ነገር እንኳን ታውቃለች እኮ። እንዴት ምን ያለ ያዝናሉ ሰው እኮ እንዴ። ነይ እባክሽ ነይ ውጭ፣ አንቺ ነይ ውጭ። አንደኛ አቀሳሳሪ የታባሽ ታውቀሻለች። የምታውቀኝ እኮ እኔን ነው። ሂጅ ውጭ፣ አቀሳሳሪ ውጭ፣ አለቅላቂ እና ማለት ነው ይሄን ያህል። ከዛ ተናገረቻት። እንዴት እህትሽን ስትሰድብ እንዴት ዝምታ ያለሽ ምናምን እያሉ አራግቡ ማለት ነው። ሲያራግቡ እኔ ልንገራችሁ እንደ ሌሎቹ እንኳን ማለት ነው አሽቃብጬ የሆነ ሰው ጋር ስጣላ ሄጄ ከተጣሉ ጋር ማሽቃበጥ ምናምን አልወድም እኔ። ነገ ሌላ ቀን ነው ብዬ ማስብ ሴት ነኝ እኔ። ነገ ሌላ ቀን ነው። ገባችሁ? ነገ ሌላ ቀን ነው። ከዛ ብላ ስትሳደብ እንኳን ተሳደበች እኮ እንዴት እንደዚህ ስትሳደብ ዝምታ ያለሽ? ኖ ይሄ ሚስ አንደርስታንዲንግ ነው። በዚህ መሀል ገብቼ ነገር ማጋጋል አልፈልግም። ይለፍ በቃ። የትላንቱን አልፌ ትቻለሁ። እዚህ ጋር ወጥቶ መሰዳደቡ ምንም ጥቅም የለውም። ገባችሁ አይደል? ምንም ጥቅም የለውም ብዬ ነው። ገባችሁ አይደል? ኖ ታይ እግዚአብሔር ምስክሬ ታይ። በቃ ይሄ መሰዳደቡን ጥቅም የለውም። ታውቃለች ማማን ድረስ ቤት የእሷን ላይቭ እንደሚከታተል ማለት ነው። ሀዝ እንዴ አረ በእግዚአብሔር አረ ትላንትንና አረ ሼም ነው እግዚአብሔርን ሼም ነው መድኃኒዓለምን። እኔ መቼም እሷን አሁንም ቢሆን ማለት ነው መቼም ከኔ ክፉ ቃል ማለት ነው ይኸው እግዚአብሔር ምስክሬ እናቴ ትሙት አትሰሙም። እናቴ ትሙት አትሰሙም ማለት ነው ካፌ ማለት ነው ክፉ ቃል። እንዴ ትዕግስት እኮ ፍራቻ እኮ ሆኖ ምናምን እኮ አይደለም። ትላንትን አስባለሁ እንዴ እህትነት እንዲህ አይደለም እንዴ። የሆነ ጊዜ ቤታዮ ትዝ ይላችኋል። እኔ ላይቭ ላይ ገብታ ነገ ብንጣላ አለች። ነገ ብንጣላ ተባብለን እኔ እና እሷ እያወራን ላይቭ ላይ ነገ ብንጣላ አስታርቁን እንጂ በመሀል ገብታችሁ አታሽቃብጡ ምናምን ብለን ስናወራ ነበር። ኦኬ ነገሩ እናንተ አጋጋላችሁት። ኦኬ አለን አለፍ ነው። እሺ ኦኬ አሁን ክፉ ደግ መነጋገር ምናምን አያስፈልግም። አይደለም አይ ኦኬ ትበል ችግር የለውም። እሱንም ትበል አለፍኩት እኮ እና ይሄ እንትን አሁን እዚህ ጋር ኮሜንት ላይ መታችሁ እየሰደባችኋት ነው። ኦኬ እየሰደባችኋት እሷን ስትሳደቡ ማለት ነው። የእናቴ ልጅ ናት። ኦኬ የእናቴ ልጅ እህቴ ናት። እህቴ የእናቴ ልጅ ናት። በቃ የእናቴ ልጅ እህቴ ናት። ቤተሰብ ቀይ መስመር ነው። ትላንትን ማሰብ ጥሩ ነው። አልሰደበቻትም እሷን። እግዚአብሔር ምስክሬ እሷን አይደለም የተሳደበችው። እሱንም ቢሆን እነሱም ቢሆን ሲሰድቡሽ ታዲያ ዝም ልበል ወይ ምናምን ስትል በቃ ትላንትም ስሰደብ ነበር። እኔ ዛሬም ብሰደብ አይደንቀኝ። ነገ ምሰደባለሁ፣ ከነገ ወዲያ ምሰድ፣ ሁሌም ልሰደብ እኔ አይሞቀኝ አይበርደኝ። ተሳዳቢ የራሱ ማንነቱን ያሳያል እንጂ ምንም እኮ የሚፈጠር ነገር እኮ የለም እኮ። ማንም እኮ በስድብ ሲሞት እኮ አላየንም እኮ። ማንም እኮ በስድብ አይሞቱም እኮ። ማን ሞተ? ስንት የተሰደቡ እኮ ማለት ነው። ስንት የተሰደቡ እኮ አሉ እኮ አይደል? እኔም ምንም አልልም ውዴ። እኔ ምንም እያልኩ አይደለም። እኔ እያወራሁ ያለሁት እዛ ጋር መጥተው እንደዛ ሲሳደቡ በቃ የተፈጠረው ነገር ተፈጠረ። ነገን ማሰብ፣ ትላንትን ማሰብ፣ ትላንት ምንድን ነበር ያሳለፍነው ብሎ ቆም ብሎ ማሰብ። እኔ መቼም ልንገርሽ ጠላት ይደሰታል አይደለም። ዛሬ እኔና እሷ እንኳን እግዚአብሔር ምስክሬ ነው የምላችሁ የሆነ ነገር እንኳን ሄጄ ጠላት ጋር እንዲህ ማሽቃበጥ ሰው እንኳን አይደለሁም። እንደዚህ አይነት ሰው እንኳን አይደለሁኝም። እኔ ልንገራችሁ እንደዚህ አይነት ሰው እንኳን አይደለሁም። ቁጭ ብዬ ነገር የምጠብቅ ሰው ነኝ። እስኪያልፍ እስኪረጋጋ፣ ቆይ ትረጋጋ፣ ነገሮች ይለፉ ብዬ የምጠብቅ ሰው ነኝ። ትቻለሁ። እኔ አሁንም እያወራሁኝ ያለሁት ክፉ ነገር አይደለም። ኦኬ አንደርስታንድ ለማድረግ ሞክሩ። ክፉ ነገር አይደለም። ክፉ ነገር አላወራም፣ ላወራም አልችልም፣ ወደፊትም አላወራም። በቃ ኦኬ ወደፊትም አላወራም፣ ዛሬም አላወራም፣ ነገም አላወራም፣ መቼም አላወራም። ከዚህም ሆነ ከኔ ጋርም ሆነ
ከዛም ከሌላም ቦታም ሆነ በመሀል ደግሞ ገብታችሁ የኔም የእሷም ደጋፊ ሳትሆኑ በመሀል ገብታችሁ ደግሞ አላችሁ ደግሞ ኬት እንደምትመጡ አውቃለሁ። በመሀል ገብታችሁ ወሬውን እንደዚህ እያናፈሳችሁት እንዳላችሁ አውቃለሁ። ወሬውን በመሀል ማለት ነው። ኦኬ ብዬ ማጨበጭብላችሁ ነገር የለም። አትደግፉልኝ። ትላንት አልደገፋችሁልኝም። አትደግፉልኝ። ስደግፉልኝ ኦኬ ምናምን ብዬ አላጨበጭብላችሁ። ትላንት ነው ከጎኔ የነበረችዋን እሷን ነው ማስታውሰው። አትደግፉልኝ፣ አታሽቀብጡልኝ። በቃ ተውኝ ልኑርበት። እኔ በመሀልም ገብታችሁ እንዲህ የምታለቀልቁትን ሄጄ ጊፍት ምናምን ላወርድላችሁ ምናምን ኖ ኔቨር። በመሀል ሄጄ ላሽቃብጥ አልችልም መቼም አላሽቃብጥም። እንድታሽቃብጡልኝም ደግሞ አልፈልግም። አሁን በመሀል የገባችሁት ነው ያስቸገራችሁት። ኦኬ ትላንት የት ነበራችሁ እናንተ? የት ነበራችሁ ትላንትና? የት ነበራችሁ? ስንሰደብ ነበራችሁ? ስንረገጥ ነበራችሁ? እንደዚህ የማንም መዘባበቻ ስንሆን ነበራችሁ? በየኮሜንቱ እየሰደባችሁን አልነበር? ዛሬ ኦኬ ተጣላን በማል ዳይቭ መገባቱ ነው? ኖ ኔቨር። እኔ አምናት ስቱፒድ። አምናት ስቱፒድ ማንም ጋር ማለት ነው። አውቃለሁ መሲ እኔ መቼም እኔ አሁን እሷ አለች እኮ እያልኩ አይደለም። ኮሜንት አይ ነው እኔ እኮ ማለት ነው አውቃለሁ እኮ እኔና እሷም እያለን እኮ መቆጣጠር ማትችላቸውን እኮ ሰዎች እኮ ወጥቶ እንደሚናገሩ ምናምን እኮ አውቃለሁ። እኔ እኮ ለዛ እኮ ነው ዝም ነው እኮ ነው ያልኩትኝ እኮ በቃ ዝም ልበልበት በቃ። እንዴ ትላንትን አስቡ እንዴ ትላንት የሆነ ነገር የሆነ አንድ ነገር ሳረግ የሆነኛ ልደት ቤታ የሆነ ስጦታ ስትገዛልኝ ቤታ የጓደኛ ጥግ እያላችሁ ነበር። እኔ ሄጄ ልደቷን ሳከብርላት የጓደኛ ጥግ ስትሉ ነበር። ጊፍት ስንሰጣጥ የጓደኛ ጥግ ነን። አብረን ክፉ ቀን ስናሳልፍ የጓደኛ ጥግ ነን። ብዙ ነገር ስናሳልፍ የጓደኛ ጥግ ነን። አብረን ተሰድበናል። ብዙ ነገር ሆነናል። ኦኬ ብዙ ነገር ሆነናል። በመሀል ግን እያሽቃበጣችሁ ኧረ በኢየሱስ ስም ኧረ በመድኃኔዓለም ኧረ ይደብራል። እግዚአብሔርን ይደብራል። እኔ እኮ በመሀል እኮ ስታሽቃብጡ አሁን እኮ እናንተ እኮ ያላችሁትን እንደ መሀይም ጭንቅላት እኮ ቢኖረኝ እኮ እህትሽን ሰድባ ምናምን ስትሉ እኮ እንደ በግ ሄጄ ተመርቼ እኮ የሆነ ነገር እላለሁ። ኖ እኔ በማንም ጭንቅላት አልመራም። እኔ በማንም ጭንቅላት አልመራም። የራሴ ማስብበት፣ ማስተውልበት፣ ማገናዘብበት ጭንቅላት አለኝ እኔ። እግዚአብሔር ምስክሬ እኔ ራሱ እንትን እያልኩኝ ማለት ነው። እየሰደቡሽ እኮ ነው። አልቀጣም ስላልሽ ነው የሁላ ስድብ አልቀጣም ስላልሽ ነው ብላ ነው እሷ እንትን ስትል እኔ እሷን እንዴት እንደጮኩባት እኔ ነው የማውቀው። አለፈ እንዴ አንዳንዴ እኮ ማለፍ የሚባል ነገር አለ እንዴ። አንዳንዴ እኮ የሆነ እንዴ ረብስማ ይመቻችሁ። ግን ኤኒዌይስ ይመቻችሁ። ያው የምትፈልጉትም ምንም የምትሉትም ተሳክቶላችኋል። ክፉ ቃል ግን አሁንም ቢሆን ነገም ቢሆን ከነገ ወዲያም ቢሆን ማለት ነው እድሜ ልኬን ክፉ ቃል ከኔ አትሰሙ። እንኳን አይደለም ቤታን ስንት ነገር ያደረጉኝን ሰዎች እንኳን ማለት ነው ስንት ነገር በህይወቴ ብዙ ነገር ያደረጉኝን ዛሬ ላይ ተናግሬ ቢወጣልኝ ደስ የሚለኝን ሰዎች እንኳን ማለት ነው እነሱን እንኳን ማለት ነው ወጥቼ አልተናገርኩም። እኔ እነሱን እንኳን ወጥቼ አልተሳደብኩም። አይደለም ሌላ ነገር ማለት ነው። ደስ ይበላችሁ። ይኸው የፈለጋችሁት ይሄ ነበር አይደል? በቃ ሆኗል። ግን እኔ ምንም ነገር ክፉ ቃልም ደግ ቃልም ምንም ነገር አይወጣኝም ከዛሬ ጀምሮ። የመጨረሻ ንግግር ይመቻችሁ። ጸጉር ሁላችሁም ወደዳችሁት። ግን ይህን ጸጉር ከለሩ ነው ምኑን ያማራችሁ? ቀይ ማሮቼ ከለሩ ነው ምኑን ያማራችሁ? ከለሩ ነው። እኔ ግን ሁላችሁ ምኑን እንዳልወደድኩት እንገራችሁ። ይሄ አካባቢ
በኢየሱስ ክርስቶስ ይሄ አካባቢ አልወደድኩትም ጋይስ። ይሁን እንደዚህ ቢሆንልኝ ልምጥጥ እንደዚህ ነገር አይዶን ይሄ ጉፍ ያሉ አልወደድኩትኝም። ማሰኛት አለብኝ። ከለሩን ወድጀዋለሁ። ኦኬ ጋይስ ግሪን ላድርግ። አረንጓዴ ፐርፕል ትናንትና አድርጌ አይታችኋል። ግሪን ላድርግ ያምራል። ማርያምን በቃ እያቸው ሀበሻ እች ወይም ስትሬት ላድርገው መሰለኝ። ቀጥ እንደዚህ ቀጥ ነገር ይበል። አይዶን ነው ማንም መሰልኩ። እናታችን ፎቶ እኮ ተነሳ። አረ ቪዲዮ ሳለቅ በዚህ ፀጉር፣ አረ ቪዲዮ ሳለቅ፣ አረ ቪዲዮ ሳለቅ። ቆይ አንዴ ጋይስ ቦይስ ላዳምጣ አንዴ። የታዊ ትዕግስቱን ስጠኝ። አረኔ ያልናደድ ማሮቼ። አንቺ ደግሞ አይነት ጭራት ያለሽ እኔ እናብራሪበት አጭቅጭቂ። ወይኔ ደጋግማችሁ አትጻፉ ውዶች፣ እኔ ቦልካችኋለሁ። አንዴ ጻፉ በቃ አይዋለሁ እኮ እኔ። ሰለሞን ደጋግመሽ አትጻፊ፣ ጨገራ ደጋግመሽ አትጻፊ። በናትሽ አንዴ ጻፊ በቃ ኦኬ። የአይንሽ በይኝ የቅጥሽ በይኝ ስደብኝ፣ ግን አንዴ ጻፊ። 2-3 ያትጻፊ። አልወድም፣ ቦልግሻለሁ። 3-2 ያትጻፊብኝ እሺ። ማርያምን ጋይ 3-4 የሚጽፍ ሰው አልወድም። አንዴ ስደብኝበት ቦርኮ ብለሽ ግን 3 ጊዜ የደጋገምሽ ኮሜንቱን አትሚብኝ። ሰውነቴ ጋለ ፍቅሮቼ ሶሪ እሺ። በማርያም እኔ እኮ ቀን ሙሉ ሰላም ውዬ ተደስቼ እኮ በሰላም መውጣት እኮ አልችልም። አንተ ሜምበር ትሆናለህ። ቆይ ደግሞ አንተ ማፈሪያ። እኔ እኮ ስንቱን ተሳድቤ ልቻል። አሁን አንተ ማለት ነው ሜምበር የሆን ኮሚኒቲ አንተ እኔን ትተችኛለህ። አንተ እኔን ትተችኛለህ ለጌም ብለህ። አንተ ሌላ ቀን እናወራለን። ቆይ ጠብቀኝ። ማፈሪያ ደግሞ ያስቀመጡት ገንዘብ ያለን የሚመስለው ደሜን ነው መምጣት የቀራችሁ። ሌቭል 40 ድረስ መጣችሁኝ። ደሜን ነው ከዚህ በላይ መምጣት የምትፈልጉት። ባለ ሀብት የገደልኩ እኮ ነው የሚመስለው። እራት ሳመኝ። በጣም ነው ያናደድከኝ። ምኑ እንድስመኝ አለቅ። እኔ እንኳን እኮ ጌም እንዳለው እንኳን ማርያምን አላውቅም። እዛ እንትና ቦሌ ቤት መጥቶ ነው ራሱ